አሰብ ወደብ ላይ የሙዚቃ ስቱዲዮ እንከፍታለን። ታዋቂ የሙዚቃ አቀናባሪ ካምዙ ካሳ የብልጽግና መንግስት ተቃውሞችንም አያስርም፣ ኢትዮጵያ በቅርብ ወደብ እንደምታገኝ ታዋቂ የሙዚቃ አቀናባሪ ካምዙ ካሳ ተናግሯል። በግንቦት ወር በሚደረገው ሀገራዊ ምርጫ አዲስ አበባ ከተማ ምክር ቤት ለመግባት የሚወዳደረው ካምዙም አሰብ ወደብ ላይ የሙዚቃ ስቱዲዮ እንከፍታለን፣ የሙዚቃ ክሊፕም እንሰራለን ሲልም ተናግሯል። ካምዙ ለዘንድሮ ምርጫ እጩ መሆኑ ከታወቀ በኋላ በሰጠው ኢንተርቪው መንግስት በጦርነትና ችግር ውስጥ ሆኖ ሀገር እየለወጠ ነው ሲልም ተደምጧል። ይህን አለመደገፍ የጤና ችግር ነው ሲልም ገልጾታል። አክሎም ገዢው ብልጽግና ፓርቲ አለመደገፍ ለቁጭት ሊዳረግ ይችላል ሲልም አስጠንቅቋል። እኔ የማምነው አብሮ መስራትና ለውጥም ካለ አብሮ ለውጥ ማምጣት፣ እዚህ ታሪክ ላይ መስራት በጣም ታሪካዊ ጊዜ የሆነ ነው ለኔ። እናም እዚህ ታሪክ ላይ ወደፊት መሳተፍ የተሻለ ነው ሲልም ተደምጧል። በኋላ ስንተች መንግስት ከተቀየረ በኋላ ለይቅርታ አይመችም፣ ተሸውጄ ነበር ማለትም አይመችም ብለዋል። የሙዚቃ ባለሙያው በዚህ 5 ዓመት ውስጥም በዚህ ጦርነት በዚህ ችግር ውስጥ ሀገር እየተቀየረ እየተለወጠ እያየ እውነት እዚህ ላይ የሆነ ነገር ላድርግ ካላልክም የጤና ችግር ካልሆነ በስተቀር ትልቅ እድል ነው ሲልም ተደምጧል። ካምዙ አክሎም አሁን ላይ ገዢው ፓርቲ የተሰሩ ስራዎችን ማጣጣል አያስፈልግም ብለዋል። ጥያቄ ያለው ሰው ወደ መንግስት ቀርቦ ጥያቄ መጠየቅ ያለበትም ከሆነም አብሮ መስራት ግዴታ ነው ሲልም ሀሳቡን አስረድቷል። በኢትዮጵያ መንግስት መቃወምና ጽንፈኛ መያዝ ጀግና እንደማያስፈልም ገልጾ ከብልጽግና አስተዳደር በፊት መንግስትን መሳደብ ያሳስራል፣ አሁን ያለው መንግስት ግን አያስርም በማለትም አባል ስለሆነበትም ፓርቲ አብራርቷል። እዚህ ሀገር ላይ ስትቃወም ጀግና ትባላለህ፣ ስትደገፍ ግን አይደለህም፣ መደገፍ ግን ሀገር ወዳድነት ነው ሲሉም ተናግሯል። ጽንፈኛ የሚያዝ ጀግና ያስብልም፣ ድሮ በነበረው አሰራር ላይ የሆነ መንግስትን ሰድበክ መታሰር ጀግና ያስብላል፣ አሁን ላይ ግን መንግስት አያስርም፣ በነጻነት ትንቀሳቀሳለህ ሲሉም ተናግሯል። ካምዙ ካሳ በቃለ መጠይቁ ያነሳው ሌላኛ ጉዳይ አሁን ላይ የኢትዮጵያ መንግስት ዋነኛ ጉዳይ ስላደረገው የባህር በርና ወደብ የማልማት ጉዳይ የተመለከተ ነው ሲልም አብራርቷል። ኢትዮጵያ በቅርቡ የአሰብ ወደብ እንደምታገኝ ጠቅሞ በዚህም ወደብ ላይ የሙዚቃ ስቱዲዮ እንደሚከፍትም አሳውቋል። ኢትዮጵያ በጣም ትልቅ ሀገር የምትሆንበትም ዘመን እየመጣ ነው። ወደብ በቅርቡ እናገኛለን። ቀይ ባህር ላይ እዛ ስቱዲዮ እንከፍታለን፣ ክሊፕም እንሰራለን። እዚህ ላይ ሁሉም ኢትዮጵያ ይመለከቷል። ሁሉም ሰው ቀለል አድርጎ ማየት የለበትም። ኢትዮጵያ ወደብ አልባ መሆኗ በጣም ተራ ነገር አይደለም በማለትም ሀሳቡን አስረድቷል።